አርፍጄ ነው የመጣሁት ባይዘው ቤተሰቦችና ፕሮግራሙ ካለቀ በኋላ ምናምን የደረስኩትና ግዴታ መምጣት ስለነበረብኝ መጥቻለሁኝ። ያው የኔ ችግሮች እንዳሉ ሆነው ግን ደግሞ የእህቴ ደስታ የኔ ደስታ ነውና ግዴታ መገኘት ነበረብኝ። ደስ ብሎኛል ከምላችሁ በላይ ማለት ነው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ያለን ፈጣሪ ይመስገን። እንዴት ናችሁልን? እግዚአብሔር ይመስገን። አሜን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ አማን አለን እግዚአብሔር ይመስገን። አሜን አሜን። እንግዲህ ዛሬ እንደምታዩን አምሮብን ፋፈሽ ብለናል። ባክግራውንዱ ላይ እንደምታዩት እንግዲህ ያው ለምን እንደመጣን ያስታውቃል። እና በቃ ለኔ ዛሬ በጣም ልዩ ቀን ነው። በጣም ደስ የሚል ቀን ነበረ። እግዚአብሔር ይመስገን። ግን ወይኔ በቃ የሆነ ሳላጣጥመው ቀኑ ሄደ። አንቺ ቀኑ እኮ ይሮጣል። እንደዚህ ነው። ያኔ ያጥሩ ፋትስ ማሽን አሳልፈን ለክርስትና ያበቃን አምላክ እግዚአብሔር ይመስገን። በጣም ደስ ይል ነበረ። ደስ የሚል ቀን ያሳለፍነው በጣም ደስ ይል ነበር። እግዚአብሔርን ከልቤ ነውና ውድ ቤተሰቦች ያው ባክግራውንድ ላይ እንደምታዩት ዛሬ ክርስትና ነበርና ያው ስለ ክርስትናው የነበረው ነገር እናሳያቸዋለንም እንነግራቸዋለሁ። ጠዋት አልተመቸም ቤተክርስቲያን ምናምን ሲባል የተወሰኑ ጊዜያቶች ሄዱ። ለዛ ነው ትንሽ ረፈደብን የሰራ ነው እንጂ መጀመሪያ ነበር ልንገባ ያሰብነው። እና እኔ ራሴ እህት አለም ጋር ተገኝቻለሁ። ከቡታጀራ ከሐዋሳ መልስ ወደ አዲስ አበባ መጥተናል። አሁን ያለሁትኝ እህቴ ቤት ነው። በዚህ አጋጣሚ ግድ ነው እንጂ በዚህ አጋጣሚ የእህትነት ጥግ በቃ እግዚአብሔር እንዴት እንደመጣች ለዚህ ፕሮግራም ብላና በጣም በሌሊት ነው የመጣችው እግዚአብሔርን እና በሌሊት መጣ። ብቻ የነበረችበት ሁኔታ በጣም ነበር የሚያሳዝነው። በዚህ አጋጣሚ ያው ግዴታሽ ቢሆንም ግን አመሰግናለሁ የኔ ወድ እውነት አመጣጣ በጣም ነበር የሚያሳዝነው በእግዚአብሔርን እና ያው አሪፍ ነበረ። እንዳለችው ቡዜ የጧቱን ድባብ አልቀረጽንላችሁም። ያው እንደምታውቁት ወከባ ነው በሌሊት ቤተክርስቲያን ምናምን ሰዓቱ አይመችምና የጧቱን እንግዲህ ይቅርታ አድርጉልን አልቀረጽንም። ያው የምግቡ ግን አለ እንዴ ድባቡማ የተወሰነማ ቀርቶላችኋል እኮ። የተወሰነ አለ። የሌሊቱን ነው እንጂ ያመለጣቸው። ይሄኛውን እንኳን አለ። ይሄኛው አለ የቤቱ አለ። ግን ሰው ፈቃደኛ ስላልሆነ ቤተሰቦች ያው ሰውም ሲመገብ አልቀረጽንም። አብዛኛው ሰው ፈቃደኛ አይደለም፣ ፈቃደኛ አይሆንም፣ ደስተኛ አይደለም። ለምን እንደሆነ አላውቅም። እንደዛ እኮ ነው። ሁሉም ሰው ፈቃደኛ አይሆንም። አንዳንድ ቤተሰብ ግን አሉ ያን ያጥሩ አትስማሽ ጊዜ ያያቸዋቸው ወጣቶች ስለሆኑ እነሱ እናስገባላቸዋለን። ከነሱ ጋር እስቲ የተወሰነ ወከባቸውን እናሳያቸዋለን። በተወሰነ መልኩ ድባቡን ለማሳየት እንሞክራለን። ለዚህ ሁሉ ያደረሰን አምላክ እግዚአብሔር ይመስገን። በጣም ትልቅ ጊዜ ነው ይሄ ለኛ። አላቅም እኔ እንጃ ያን ጊዜ የሌለ ነበር የተደሰተነው ያጥሩ አትስማሽ ፕሮግራም ጊዜ። በጣም አምላክ ደግሞ ረድቶን ብዙ ሰዓት ቆይ ነገሮችን አከናውኖ ልጃን አሳየን አሳቅፈን። አሁን ደግሞ የክርስትና ጊዜ ደግሞ በመድረሱ ትልቅ ነገር ነው። የእውነት ነው የምላችሁ በጤና በሰላም ከቤተሰብ ጋር አብሮ ከልጅ ጋር አብሮ ማሳለፍ ደስ ይላልና ለዚህ ጊዜ እግዚአብሔር ይመስገን። እና ቀጣይም ደግሞ ልደት ምናምን እንጠብቃለን። ይቀጥላል እና እንዲህ ያለ እንግዲህ ህይወት ይቀጥላል። ያው እህቴ እንዳለችው ነው ለዚህ ቀን ያበቃና አምላክ እግዚአብሔር ይመስገን። ዛሬ ቅድም እንዳልኳችሁ ነው በጣም ደስ የሚል ቀን ነው ለሁላችንም፣ ለኔ ብቻ ሳይሆን ለመላ ቤተሰቦቻችን በጣም ደስ የሚል ቀን ነው። በጣም ደስ የሚል ቀን ያሳለፍነው እግዚአብሔር ይመስገን። በዚህ አጋጣሚ ማዘርና ፋዘር ቢመጡ ጥሩ ነበር። ግን አልመጡም። ያው እዛውም ሰርግ ምናምን ነበር ታውቂያለሽ። በስማም በቃ በዚህ ሰዓት በጣም ወዲያ እያሉ በጣም ደክመዋልና እኔም ላደክማቸው አልፈለኩም። ለዛ ነው በቃ ብዙም አልተጫንኳቸውም። እኔ ማስረድቻለሁ። እኔ እዛ በመሆኔ ጠቀመሽ ግን ለማስረዳት በደንብ ጠቅሞሻል። እውነት ነው። ግን ያው ቡዜ ያለች እንግዲህ ወክላ መታለች። ግድ ነው እንዴ እናቴና አባቴ ወክላ መታለች። ደስ ይላል። እና ያለውን ነገር ደግሞ ቀጣዩን አብረን የምናየው ይሆናል። እንግዲህ በደንብ ኢንጆይ አድርጉ።
ፈታ በሉ የኛ ደስታ ተጋሩን እያልን ነው ይሄንን ስናቀርብ። የሰው ልጅ እኮ የሆነ ደስታ ሀዘን የሆነ ነገር ብቻ ሳይሆን ይሄን ነገር መልካም ነገርም ሲያይ በየቤቱ ስንት አይነት ጉዳይ አለ አይደል? የሚያስደስት ነገር ሲያይ ደግሞ ይደሰታል። የኛ ቤተሰብ ደግሞ ሀዘናችን የሚያሳዝናቸው ደስታችን የሚያስደስታቸው ናቸውና እግዚአብሔር አምላክ ያክብርልን እና በዚሁ ያስቀጥልልን። አብረን እንቀጥላለን። አሜን አሜን። እና አሁን ሀዘናችን ባለችው ከዚህ በፊት የእርግዝና ቪዲዮ ላይ ተናግሬያለሁኝ። እኔ ከእርግዝናዬ በፊት ብዙ ነገሮች ገጥመውኛል። ብቻ እግዚአብሔር ይመስገን አለፈና አንዳንዴ ስታስቡት በቃ ሁሉ ነገር እግዚአብሔር ማድረግ ይችላል፣ ግን የሚሆነው ፈጣሪ በፈቀደ ጊዜ ነው። እግዚአብሔር በፈቀደ ጊዜ ነው ሁሉም ነገር የሚሆነውና ከዛ እግዚአብሔር ፈቅዶ እግዚአብሔር ልጅ ሰጠኝ። ከዛ መች ነው 3 ወር የሚሆነው ትላላችሁ? ከዛ ማለት የእርግዝናው ሰዓት መች ነው 3 ወር የሚሆነው? መች ነው እንቅስቃሴው የሚጀምረው? በቃ የሰው ልጅ ጉጉት አያልቅም። እና አሁን ዛሬ በቃ እንዲህ እያለን እዚህ ላይ ደርሰን ክርስትና ገበርን። የተመሰገነ ይሁን። አሁን ደግሞ በቃ ልደቱ መች ነው ትላላችሁ? እንዲህ እኮ ነው የህይወት ምዕራፍ። አንዱን አለፍኩ እስቲ አንዱን አለፍኩ እስቲ አንዱ ህይወት እንዲህ ነው እንግዲህ ምድር ላይ ሲኖር ይቀጥላልና ብቻ ተመስገን። እና የምግቡም አንዳንድ ነገሮች የተወሰነ እናሳያቸዋለን። እና ወጣቶቹ ያጥሮፍ ጊዜ የነበሩት እነሱም አሉ፣ እነሱ እናስገባላቸዋለን። የተወሰነ ሀሳብ አላቸው። ገለጽ ያርጉ እንጂ ሀሳባቸውን ይገልጽልናል ማለት ነው። እና ውድ ቤተሰቦቻችን በጣም እናመሰግናለን። እንግዲህ ተከታተሉ፣ የትም እንዳትሄዱ፣ እስከ መጨረሻ አብራችሁን ቆዩ። እንግዲህ 100,000 ልገባ ነው። እስኪ 100,000 ያስገቡኝ ንገራቸው። አዎ አስገቡልኝ እህቴን። እንዴ 100,000 ደግሞ ፏፈጭ ብለን እናክብርበት። 50ንም 100ንም አንድ ላይ እንድናከብር በቃ እሱ አሪፍ ሀሳብ ነው። የምር በድምር አሪፍ ነበርና እንጠብቃለን። ገቡን ያው በቡዜ ስም 100,000 እንደምገባ ተስፋ አደርጋለሁ። ያርጋው እና ውድ ቤተሰቦቻችን ተከታተሉ፣ የትም እንዳትሄዱ፣ አብራችሁን ቆዩ። ልዑል እግዚአብሔር ሆይ ስለሰጠኸኝ ስለዚህ ቅጽበት አመሰግናለሁ። እንዳንተ ምህረት እስካሁን በህይወት አለው። እስካሁን እየኖርኩ ነው። እስካሁንም ብዙ እያየሁኝ ነው። ቅድስት ድንግል እናቴ የአምላኬ እናት ስላደረግሽልኝ ስለሰጠሽኝ ነገር ሁሉ አመሰግናለሁ። እንዳንተ ምህረት እስካሁን በህይወት አለው። እስካሁን እየኖርኩ ነው። እስካሁንም ብዙ እያየሁኝ ነው። ቅድስት ድንግል እናቴ የአምላኬ እናት ስላደረግሽልኝ ስለሰጠሽኝ ነገር ሁሉ አመሰግናለሁ። እና ውድ ቤተሰቦቻችን እንግዲህ ያው ሰብሰብ ብለናል። እኔና እህቴ እንግዲህ ቅድም መግቢያ ላይ ደስታችንን ገልጸናል። እነዚህ ደግሞ የቀሩት እህቶቻችን ደስታቸውን ይገልጻሉ ማለት ነው። ማለት የተሰማቸውን ሀሳብ ይገልጹልናል። መጀመሪያ ግን ከአባትየው እንጀምራለን። እና ምን ተሰማ ዳዬ? እሺ እኔ በጣም ነው ደስ ያለኝ በእውነት። ክርስትና ብቻ አይደለም የመሰለኝ፣ የሆነ ሰርግ ነገር ነው የመሰለኝ በእውነት። ለሊት ራሱ አልተኛውም እንቅልፍ፣ በእውነት ነው የምላችሁ። በቃ የሰዓቱ እስከሚደርስ ድረስ በቃ የለም እንቅልፍ። ተፋጠጥኩ። ቡና የጠጣው ነው የመሰለኝ ገና ሳልጠጣ ማለት ነው። ያው ቡናው ብዙም አልጠጣም፣ ግን የጠጣው ነው የመሰለኝ ማለት ነው። ምንም እንቅልፍ እምቢ አለኝ። ሰዓቱ ደግሞ ቶሎ አይደርስም፣ ለምን እንደሆነ እኔ እንጃ። ከዛ እንደዛ ሆኖ ቤተክርስቲያን ደግሞ በቃ በጣም ነው ደስ የሚለው። ሰርግ ነው የሚመስለው በእውነት። በተለይ በዛ የመጀመሪያ ልጅ ሲሆን ደግሞ በጣም ነው ደስ የሚለው እና በጣም ነው ደስ ያለኝ። ክርስትና ያው ዳግም ልደት ነው። ክርስትና ማለት ያው ዳግም እንደተወለዱ ነው የምንቆጥረው ማለት ነው። ሰርግ እያከበርኩ የልጄን ሰርግ ማለት ነው። እንደዛ ነው የተሰማኝ። እውነት በጣም ነው ደስ ያለኝ ማለት ነው። እግዚአብሔር ይመስገን። እንግዲህ ወዴት እንዴት በቅድሚያ እናንተ ሰላም እንዴት ናችሁ ብያለሁ። ያው እንግዲህ ከሁሉም ለየት ያለ አለባበስ የለበስኩት እኔ ነኝ። ለምን ካላችሁት መልሱ እኔ ላይ በተለቀቀው ቪዲዮ እንዳያችሁት ነው። ያው ሁለተኛ እናቷ ልሁን ስል ከልክለዋል። ለዛ ለበት እሱን በተመለከተ ነው። ግን በጣም ደስ ብሎኛል። እንኳን ለዚህ ጊዜ አበቃችሁ፣ እንኳን ለዚህ ያደረሳችሁ። ዳይ ሰርጓን የመሰለኝ ብሏል። እግዚአብሔር እንግዲህ ለሰርጓ ያድርሰን እላለሁ። በቅድሚያ እግዚአብሔር አምላክ በጥበብና በሞገስ ያሳድግላችሁ።
እንደዚህ በፍቅር እንደተሰባሰብነው ሌላም ምክንያት በሷ ምክንያት እንሰብሰብ። በጣም ደስ ብሎኛል ለዛሬ ቀን ለዚህ በመሆኑ በጣም ነው ደስ ያለኝ። ክርስትና ማለት ያው ስሜቱን አውቀዋለሁ እኔም አራስነት አልፎ ክርስትና ደግሞ የበለጠ ደስታ ነው። የሆነ ለየት ያለ ነገር ነው የምሰማሽ። በጣም ደስ ብሎኛል። ልጅሽ እግዚአብሔር ባርኮ ደግፍ አድርጎ ያሳድግልሽ። አሜን 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 ብለናል። እንግዲህ ብዙ ታወራለሽ ወይስ አይቀደም? ተሻላንቺ አውርቻለሁ። ወደ እነሱ መጨረሻ ላይ ብዙ እዘጋለሁ። ኧረ ተይ ምርቃት ነው እንዴ? ምርቃት አደረገችው። እንኳን ደስ አላችሁ። በጣም ደስ ብሎናል በእውነት እግዚአብሔር በጥበብ በሞገስ ያሳደጋት እናት አባቷን የምትጠቅም እግዚአብሔር የምታገለግል ትሁን፣ ትደግልን፣ ትባረክልን። እንኳን ደስ አላችሁ። በጣም ደስ ብሎናል በእውነት እንዲህ ድምቅ ብላችሁ ስላየናችሁ ራሱ ደስ ብሎናል። እናመሰግናለን። እሺ ከየት እንደምጀምር አላቅም። በነገራችን ላይ አሁን እዚህ ጋር ያለነው ታስታውሳላችሁ አይደል? አጥሮፉ ላይ የነበረውን ነው የደገም ነው እና ያኔ ብዙዎቻችን እርጉዝ ሆና በሰላም እንድትገላገል የነበረ ምኞት ነበረ። ሁላችንም የየራሳችንን ምኞት ተመኝተናል። የሁላችንም ምኞት፣ ጸሎት፣ ፍላጎት፣ ሀሳብ ተደምሮ ይኸው ዛሬ ደግሞ እግዚአብሔር ይመስገን ተወልዳ ለሁለተኛ ልደት ማለትም ለክርስትና ደርሰናልና ምንም በቃ ቃል የለውም ደስታው። እጅግ በጣም ነው ደስ የሚለው ከምንም በላይ። ያው ነው ትክክለኛ ስሟ ማክሪያና ነው። ከዚህ በፊትም ኤሉዬ ብለዋል፣ ነግረሻል፣ አሳውቀሻል መሰለኝ አይደል? የቤት ስሟ ደግሞ ያው እንግዲህ ኑኑሻ ብለናታል። ኑኑሻዬ ምን ነው ሳቅሽ? የቤት ስለሆነ ችግር የለውም ግን አልተስማማሁም። ቅር ይበልሽ አልተስማማሁም። አይ ኦልሬዲ እሷ ስላደገች አሁን ከንኑሻነት ስላለፈች ለዚህኛዋ ደግሞ ወደ ትውልድ አልናሻገረው። እሺ እንነጋገር። ለከዚህ ላይ አልነበርሽም አንቺ። እዚህ ስያሜ ላይ አልነበርሽም። እኔ አልነበርኩም። የኔ ነው የሰማሁት። መጀመሪያ ላይ ደብል ሲሆን ይከለከላል መሰለኛ እንዳትዪ ወይኔ ጉዴ! እኮ አይ ይሄ መሰረታዊ አመጣጡ ትንሽ ነው። አመጣጡ ከመሰረቱ ሲጀምር እንጂ እኮ ወላጆቿ ራሱ አይ እያሉ ነበረ። ግን አመጣጡ ትንሽ ዞሮ አልተስማማሁም። እሱም በኋላ እንነጋገርበታለን። እሺ ማክሪያና ልበል በቃሽ። ማኪዬ አንቺ ባለፈው ከወራት በፊት በሰላም እንድትመጪ ተመኝተን ነበረ። አሁን ደግሞ እግዚአብሔር ፈቅዶ ጊዜው ሆኖ ተቀላቅለሽናል። አድገሽ ቤተሰቦችሽን፣ እኛን፣ ዘመድ አዝማድ፣ አገርሽን የምትጠብቂ ብሩህ የሆነ አእምሮን ሰጥቶሽ ጥበብን ሰጥቶሽ እግዚአብሔር በቤቱ አሳድጎሽ ለሁሉም የምትተርፊ እንቁ ልጅ ያድርግሽ። ምን ልበላት? ይሁን ደግሞ እድለኛ የሆነች ልጅ ናት። ያው እሷ ከመጣች በኋላ ነው ይሄንን ማለት ወደዚህ እንትን የመጣሁትና እሷን ማለት በእሷ ምክንያት ይመስለኛል አይደለ? እና ማኪዬ በቃ ምንም አልልም። እኔ እንጃ አላቅም። የነበረው ነገር ግን በጣም ደስ ይል ነበር። እጅግ በጣም ምግብ ሲበላ የነበረው ደቦ ራሱ በጣም ደስ ይል ነበር። ማለት የሰው ደስታ የነበረው ነገር ምናምን በአጠቃላይ በጣም ደስ ይል ነበረ። ግን እሱ ብዙም ካሜራ ላይ አልገባም። የሰው ፍላጎት ጥሩ አይሆንም በሚል እና ዛሬ በቃ ምርጥ ጊዜ ነበር። ከምንም በላይ ደስ የሚል ቀን ያሳለፍነው። እግዚአብሔር ደግሞ ፈቅዶ ቀጣይ በልደቷ ደግሞ እንደዚሁ በቁጥርም በስተን ሌሎች አጥሮፎቹንም አክብረን ይሄ ነገር ምንድነው ጀማው ቢቀጥል ደስ አይላችሁም? ያጥሮፉ እኔ ተመችቶኛል። የሌሎቻችንም ያጥሮፍ ደግሞ ለማክበር እንዲሁ ደግሞ ክርስትና ምንትን ለማለት ያብቃን። አሜን። ያ ለዓመቷ ያድርሰን። አሜን። እናንተንም እውነት የሉም ዳዬም ለዚህ ቀን እንኳን እግዚአብሔር አበቃችሁ፣ ፍሬዋን ያሳያችሁ፣ አድጋ ተመርቃ ወግ ማድረጓን ለማየት ለመዳር ያብቃችሁ። መልካም ምኞቴ ነው። እስቲ እህቴ ደሞች
እውነት ነው። ብዙ ብለሽዋል። ጨረሽም አለ ብዙ ያተነካካለ መግቢያ ላይም ብዙ ተናግሬ ያለሁኝ። በጣም ደስታችን ከፍ ያለ ነው። ሳንለያይ እንዲሁ የአጥሮፍ አትስመሽ ጊዜ በጣም ሀሴት አድርገን ነበር። ዛሬ ደግሞ እጥፍ ድርብ ሀሴት አድርገናል። እግዚአብሔር ይመስገን። ብዙ ብዬዋለሁ መግቢያ ላይ እና አሁንም ደግሞ ለቀጣይም እንዲሰብሰብ ብለን ለማክበር እንዳለችው መስዬ ልደቷንም ምርቃቷንም ለማየት ያብቃን። እውነት ነው ብዙ ነገር ብሎታል። እናትና አባት አላቅም እኔ እንጃ። የመጀመሪያ ልጅ ሆኖ ይሄ ቀን ማክበር ለነሱ ልዩ ቀን ነው በጣም ማለት ነው። እና እግዚአብሔር ይመስገን ይሄ ሁሉ ያደረገው እግዚአብሔር ነው። መድኃኔዓለም እሱ በጥበብ በሞገስ በማስተዋል ያሳድጋት እና ይሄ ነው የምለው። ቤተሰቦችም የራሳቸውን ምኞት በዚህ አጋጣሚ ኮሜንት ላይ ያስቀምጡልን። እውነት ነው ምኞታችሁን አስቀምጡልን። መልካም ምኞታችሁን በዚህ ማክሪያና በጣም ደስ ይላል። ወይ በጣም ኑንሻ ባይበልጥም ኑንሻ ተቃራኒ ያለብሽ እዚህ ጋር እና ደግሞ ቤተሰብ ካሜራማን ላይ አንድቻለች የቀረች ቤተሰብ አሁን ዳይ እየተቀየረላት፣ ምክንያቱም ይቀርጸን ሰው ስለሌለ አላስገባናትም ማለት ነው። እነሱ ራሳቸው ቀር ይላታል። ያቺኛዋ ልጅ የት ቀር እንዳይሉ ፍልቅልቅ ትበልልን ትንሽ ደግሞ እሷ እና ይሄው አስተላልፌያለሁ ለአዲስ ለመጣ ሰው። እሺ ቆንጅት ይላችሁ። እንግዲህ እግዚአብሔር ይመስገን ለዚህ ቀን ላደረሰን። ያው አባ ጥሮፍ ጀምሮ በዚህ ላስፈጸመን እግዚአብሔር ክብር ምስጋና ይግባው። እዛ ላይ እንደተመኘነው የሁላችንም ምኞት ደርሶ እዚህ ስለደረስን በጣም ደስ ብሎኛል። የዛሬው ደስታ ደግሞ ከሁሉም የተለየ ነበረ። በጣም ደስ ይል ነበረ። ከጠዋት ጀምረን እስካሁን እስካለው ድረስ አሪፍ ቆይታ ነበር። ያው እንደምትወዱት ተስፋ አለን። ቤተሰቦቻችን ናቸው። ትንሽ ማክስት ስላደረጋችሁኝ አመሰግናለሁ። ዳና ኤልዱን ነው እኮ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን አሜን። በቃ ያ ሁሉም ለሁላችሁም አሜን ብያለሁ። በጣም እናመሰግናለን። እናንተም ደግሞ ከርግዝናዬ ያው ከአጥሮፉ ጀምሮ ያው ወልጄ እዚህ እስክደርስ ድረስ ሁላችሁም ከጎኔ ነበራችሁ፣ አብራችሁ ነበራችሁ። ከልቤ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በተራይ ደግሞ በየተራ እናንተንም ላርሳችሁ ለዛ ያብቃችሁ። እናንተም በጣም ደስ ብሎኛል። ተባረኩልኝ። እውነት እህቶቼ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እናንተም ውድ ቤተሰቦቼ በጣም እናመሰግናለን ስለተከታተላችሁን። እግዚአብሔር ያክብርልን። እንወዳቸዋለን። ሰላም ቆይልን። ሰላም የኤልዱ ፋሚሊዎች እንዴት ናችሁ? እንደምታዩት እንግዲህ እችን የመሰለች ቆንጆ ልጅ ሰታናለች። ኤልዱ እንኳን ደስ አለሽ። እንግዲህ በክርስትናው ደግሞ እንደበላን በልደቱ እንደበላት ያብቃን። እድግ ትበልልን። አሜን በአንቺ አሜን አሜን። እድግ ትበልልን። ነገ ላይ ተመርቃ ሀገር ለመብራት ያብቃት። አሜን። እንግዲህ ምርቃት ይሁን። አሜን አሜን። እድግ በልልን። እኔ የሚጣዬ አሜን። ኑሪልን። ደስ ብሎኛል። አርፍጄ ነው የመጣሁት ባይዘው ቤተሰቦችና ፕሮግራሙ ካለቀ በኋላ ምናምን ነው የደረስኩትና ግዴታ መምጣት ስለነበረብኝ መጥቻለሁኝ። ያው የኔ ችግሮች እንዳሉ ሆነው ግን ደግሞ የእህቴ ደስታ የኔ ደስታ ነውና ግዴታ መገኘት ነበረብኝ። ደስ ብሎኛል ከምላችሁ በላይ ማለት ነው። ፋሚሊዎቻችን በጣም እንወዳቸዋለን፣ እናከብራቸዋለን። ያው ዛሬ ግዴታ መገኘት ስለነበረብኝ የመጣሁት ምንም ማድረግ አይችልም። የኔን ነገሮች ወደኋላ ብዬ ግን ደግሞ ለእህቴ ደስታ መገኘት ነበረብኝና ግዴታ ተገኝቻለሁኝ። እችን የምታምር ልጅ ሰጣናለች። እንግዲህ ወደፊት ደግሞ እግዚአብሔር ያውቃል፣ እኛንም ደግሞ ለማየት ያብቃል። እንግዲህ ቤተሰቦች ያው አብርሽ እንዳለው ትንሽ ዘግየት ብሎ ነው የመጣው። ትጠየቅበታለህ ባይዞ በማርፈድ በጣም ትልቅ ቅጣት ነው የሚጠብቅ። ይሄን ታውቃለህና ግን ማማዬ እንዴት ነው አላደገችም?
በጣም አደገች። እኔ የምሬን እውነት እንደዚህ ሳይ ልጅ በ2 ወር ውስጥ እንደሚያድግ ከሆነ እኔ እስከዛሬ የሚጨነቅበት ነገር ከንቱ ነው ማለት ነው። እንዴት እኔ በቃ እስከሚያድግ ይጨንቀኛል። ልጅ እኔ ህፃን እያለ ደስ አይለኝምና ለምን ደስ የማይል አንተ? እኔ እንጃ ፈራለሁኝ። ለመያዝም ምንም ጨቅላ ስለሆነ ያስፈራል። እንዲሁ እኮ ደስ የሚለው ህፃን እያሉ ነው እውነቱን ለመናገር ማለት ነው። እና አደገች። ማንም ትመስለው ግን የምትመስለው ከፋሚሊዎችም የለችም ቤተሰቦቼ። ምናልባት ባሏ እንዳይሰማኝና የኤሉ ዳዬ እንዳይሰማኝ ግን ከሌላም የመጣ ይመስላል ነገር ሲያመጣብኝ እንግዲህ ምን አስበህ ነው? የምሬ ነው። ማንንም አትመስልምና ለየት ያለች ልጅ ነች። ሴት መሆኗ ደግሞ ደስ ይላል። የመጀመሪያ ልጅ ሴት ልጅ ሲሆን ደስ ይላል ይመስለኛል። እኔ ወንድም ሴትም ችግር የለብኝም፣ የመጣውን መቀበል ነው። ግን ለአንቺ ግን ሴት ልጅ ብትሆን ሞር ጥሩ ነው። ብቻ ያው ጤነኛ ልጅ ይሁን ምንም ይሁን እሱ በእርግጥ ልክ ነሽ። እኔ ግን ያው ከዚህ በፊት ብያለሁ ወንድ ልጅ ነበር ፍላጎቴ። የምርሽ ነው? እግዚአብሔር ወንድ ልጅ ነበር። ያ ወንዶች ሴት ትላለች። ሴት ነበር የምትፈልግ የሚመስለኝ ነበር። አይደለም እኔ ወንድ ልጅ ነበር። ግን እግዚአብሔር ይመስገን በቃ በእኔ ልክስ ይችላል አይታወቅም። ወንዱ በእኔ በኩል ሊመጣ ይችላል። አዎ እንግዲህ እንዴት አይዞሽ እማዬ ምንድን ነው አልተመቻትም መሰለኝ፣ ጎረበጣት መሰለኝ አጥንት ልጅ ያያለ ጎበዝ ነኝ። አንተ አልተቻልከም። በሲስተር በኩል ነው እየተለማመድኩ ያለው። አንተ የኔ ልጅ አሸንጉሊት አይደለችም ባይዘው እየተለማመድኩ እያልክ ነው። አሁን ዝም ማለት ይችላል። አይ ጎብዝሃል እውነት። እንደዚህ አይነት ልጅ እንደዚህ አይነት እንኳን አይደለም የራሴ አይነት ልጅ ይስጥል ለማለት ፈልጌያለሁ። የራሴ አይነት እንደ ግንባራም ነች ፋሚሊዎቼ ይደዛ ቆንጆ ልጅ ያለቻት አውቄ ነው። እሺ እና ግን ፊቷን አላሳየቻችሁም ማስከ ዛሬ ድረስ ታሳያቸው ምን ችግር አለው? አሳያችሁ እሷም ባክ መታየት አልፈለገችም። ጭንቅላቷን የሰጠችው እሷ ራሱ ዞራ ነው ለእናንተ እየሰጠች ያለችው። እንግዲህ ስታድግ በደንብ ታያታላችሁ እያስባለሁኝ። እና በልጅነት አይወጣም ልጅና ይመስለኛል ገና እስከ 7 ዓመት 1 ዓመት እስከ 7 ዓመት ትምህርት ቤት ገብታ ላይፎን ከጨረሰች በኋላ ነው እንዴ ወንዶች ማሳደድ ተጀመራለች በ7 ዓመት። በስማሙል ያንተስ ከፋ በእውነት። ኧረ በእውነት ግን ጎበዝ ነው አብርሽ እውነት። እኔ ልጅ አያለ ጎበዝ ነው። ኧረ እየተለማመድኩ ነው። ካሁን ግዴታ አልተቻልክም። እውነቱን ለመናገር ጎብዘሃል። ዝም ስትረዳ ደግሞ እንዴት እንደምታይክ እኮቴ ቤተሰብ ልጅ አያያዝ ከዚህ ካሁኑ መማር ስላለብኝ ግዴታ እየተማርኩኝ ነው። ለማንኛውም ፋሚሊዎቼ እንግዲህ በመጀመሪያ ልጅ እንደዚህ ፏ ድምቅ ሽብርቅ እንዳልነው በሁለተኛ ልጅ ደግሞ እንደዚሁ በክርስትና ለመገኘት ያብቃን። እድሜ ጤናችንን ያብዛው። ያልወለዳችሁም ውለዱ፣ ያላገባችሁም አግቡ። ልክ እንደኛው ደግሞ አርግዙ። ማለቴ እንደኛው ሳይሆን እንደ ሚስቶቻችን አርግዙ። እና በቃ ይሄ ነው የምለው፣ ሌላ ነገር ምንም የለኝም። በጣም ወዳችኋለሁ። እህቴን አበረታቷት፣ ላይክ አድርጓት፣ ሰብስክራይብ አድርጓት። እንግዲህ በዚህ ቪዲዮ 100,000 ስንት ነሽ? 94 ደርሻለሁ። የምርሽ? እውነቴን ነው። በዚህ ቪዲዮ 100,000 ለመግባት ያብቃሽ። አሜን አሜን። ታላቃት እህታችን ኑሪልን፣ ክበሪልን፣ እድሜ ጤናሽን ያብዛው። የኛም ቤት ሰላም ይመለስ። አሜን። የእናንተም ቤት ሰላም ይመለስ። አሜን። እንወዳችኋለን። መልካም ጊዜ። አሜን።